ወይ አንተ ዞር በል ኑ እንሻገር ሳይመጡ ኑ አሁን ማንም ሰው የለም ኑ ቆይ ሰው መጣ መሰለኝ ወይኔ አባቴ ወይኔ ሞተ ማላረፍክም ቀስ በል እስኪ መጡ መሰለኝ ዋ እንተ ተገብርላ ምን አባታችሁ ነው ዝም የምትሉት ተናገር እንጂ አታፊት ክፈት አልኩ እኮ አባታችንን ልንቀብር አባታችን ያልከ ለዚህ ለረከሰ እስላም በዚህ ቅድስቲቷ ምድር ላይ ቀብራችሁ ልታረክሱት ነው? በፍጹም አይሆንም። አታፊት ክፈት አልኩ እኮ እኔ ሐጎስ ለዚህ የረከሰ ለሳ አታተሸከምካ አትካዲ ባንዳ አቡ ዑስማን ይሞቱ አብዚያ ተወሊዱ አብዚያ ኸሞቱ አብዚያ ኻይቀበር ታዲያ ና ኢስላም ነዚች ንተቀደሰ ከተማ ወላኹን አብዚያ አዱ ታሪክ ኸይደልኻ ለዚህ ቅሌት ምን አባነ እየሰራ ያለው አጣ ኸምዝ ባል ነገር የለም አብዚያ ይሞቱ አብዚያ ኻይቀበር ለእንደዚህ ነው ትክዳለህ እንዴ እዚ ክህደት አይኮነም አብ ዓዶም ካይቀበር ጭራሽ ዋይ ጭራሽ የአባት ተክሎ ልጅ አጣም ምን አይነት ድድብና ነው? ከፈለጉ እዛ ወስዶ ያቃጥሉት። ለኛ ምን አገባል? ለዚህ ለተቀደሰች ከተማ ነች ገብተዋል አይደል? ሰማችሁ? ንቅንቅ አንልም። አባቴ በክብር ሳልቀብር የትም ንቅንቅ አይደለም። ወይ አንተ ዞር በል ቁጭ በል ቀብሯል። ምን አባቱ ጫወት ቁጭ በል ቀብሯል። አንተም ጭምር ነው የምትቀበለው። አቃጥላለሁ። ምን አባቱ ይጨማለቃል እዚህ ሶንታም ድብለኩም እንዴት ገብሩ በቃ ድበልኩም ግበሩ ሼኹም ትገብርለም ተመልከት ሳጅን እነዚህን ካዲዎች ተመልከት እስላም ሊቀብሩ ነው እኮ ማን ይፈቅድልهم ጠንብ እዛው መከሄዶ መግባት ይችላሉ ከፈለጉ ሳጅን አባቴ አንተን ከአንደኛ ክፍል ጀምሮ አላስተማረህም ወይ? አባቴ ከአባትህ ጋር አገር ስትወረር አብሮ አልዘመተም ወይ? እናቴ የታመመች ጊዜ የጎረቤት ሀቅ ከባድ ነው ብሎ ሁላችንም ተሰብስበን እናትህን አላስታመምንም ወይ? እኔ እናንተ አብረን አልተማርንም? ታዲያ ዛሬ የኔ አባት መቀበሪያ ማጣት ነበረበት ወይ? ንገረኝ፣ ነበረበት ወይ? ንገረኝ። ዛሬ ለአባቴ አንድ መቀበሪያ ቦታ አጣችሁ። እሺ ይሄን በማድረጋችሁ የምትጸርቁት ነገር አለ? ንገረኝ ሳችን፣ ንገረኝ። ውሻ ቤት ሲሞት ቀብረህ የምትቆብር ሰውዬ ዛሬ ለእኔ አባት ሲሆን ነው ቀብር ቦታ ያጣኸው? ንገሩኛ፣ መልሱልኛ። ዋ ሳጅን፣ ወይ ህጉ ታስከብራላችሁ ወይ እኛ ራሳችን ህጉን እናስከብራለን። የኃይል እርምጃ መውሰድ አለባችሁ። ጨርሻለሁ እኔ። ይሄ ማንደራደርበት ነገር ነው። ወይ ያቃጥሏታል ወይ መካ ይዘውት ሄዳል። እናንተ ሄዱን፣ እኔ ኃይል እጠራለሁ። ዳህና ካምዚ ፖሊስ ጅግና ታ ኡስማን እዚሁ ገባ ብላችሁ ቅበሩት። ወደዛ ከሄዳችሁ እናንተም አትተርፉም፣ ይይዟችኋል። እኔ ላግዝ የምችለው ይሄን ብቻ። እዚህ ጋር ያለውን ነገር እኔ ቆሜ እጠብቃለሁ። ፍጠኑ፣ አሁን ቶሎ ቅበሩት።
አይዞህ በቃ እውነቱን ነው። እንሂድ አባታችን በገነት ያኑሮ። በቃ እንሂድ፣ መሽቶብናል። ኡስማን እንሂድ። كتولم